ማንኛውም ኃጢአት ስር ሲሰድና ዙሪያው ገደል ሲሆንብን መውጫ ማምለጫ መንገድ ያለው ሳይመስለን ሲቀር ያን ጊዜ ተስፋ እንቆርጣለን። ሰው ኃጢአት በደል አብዝቶ ፈተናው በስቶበት መከራው በስቶበት ማምለጫ መንገዱ ግራ ገብቶት ተስፋ ሊቆርጥ ይችላል። አንደኛ። ሁለተኛ መከራ ችግር ፈተና በስቶበት ኃጢአት አይደለም መከራ ነው፣ ፈተና ነው፣ ችግር ነው፣ ስቃይ ነው። መውጫ መንገድ አጥቶ ጨልሞበት ግራ ተጋብቶ እግዚአብሔር ያድነኛል ወደ እግዚአብሔር ሲመለከት ሲጮህ እግዚአብሔር የሰማው አልመስለው ብሎ ተስፋ ሊቆርጥ ይችላል። እንደማይወጣው ካሰበ በኋላ እግዚአብሔርም እንደማያወጣው ማሰብ ሲጀምር የሆነ ሰው ተስፋ መቁረጥ ጀምሯል ማለት ነው። በተለይ ደግሞ የፍትወታት ሁሉ የኃጢአት ሁሉ ማጣፈጫ እርሾ የሆነ ትዕቢት ሲታከልበትና ሰው ራሱን ዝቅ አድርጎ ከገባበት ችግር ከገባበት ኃጢአት ለመውጣት ለማምለጥ እንዲችል የሰዎችን ድጋፍ የሰዎችን እርዳታ ለመጠየቅ ትትናው ሲጎድለው ዝቅ ማለት ሲከብደው አቅቶኛል አግዙኝ ማለት የማይችል ሲሆን ይህ ተስፋ መቁረጥ የሚባል ፈተና በጣም ስር ይሰዳል።